ቤተሰቦቼ እንዴት ናችሁ? ደህና ናችሁ? መግቢያው ላይ እንደምታዩት ገራሚ የሆነ ሚኒ ኩብዝ መላህ ይዤላችሁ መጥቻለሁ። አሰራሩን በዚህ ቪዲዮ የምናይ ይሆናል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ጀምሩት። እዚህ ጋር አንድ ኩባያ ቁጥር 2 እና አንድ ኩባያ ቁጥር 1 ዱቄት አደረኩኝ። እንደምታዩት እናንተ ሳይዙ መጨመር መቀነስ ትችላላችሁ። 2 ማንኪያ ሀሊብ ፓውደር፣ 2 ማንኪያ ስኳር፣ 1 ማንኪያ ካሜራ፣ 1 ማንኪያ ቤኪንግ ፓውደር፣ ትንሽ የእርድ ትንሽ ደግሞ ጨው አድርገን ዳረቆቹን እንደዚህ እናቀላቀላቸዋለን በደንብ ማለት ነው። ያው እንግዲህ በአሁኑ ሰዓት ቲክቶክ ላይ ትሬንድ ነው፣ በጣም ቫይራል የወጣ እንትን ነው። እዚህ ጋር ደግሞ ዘይቱን አደረኩኝ። ግዴታ ለም ከሌላችሁ አንድ ኩባያ ውሃ አደረኩኝ ማለት ነው። ዘይቱን በዛኛው መቀየር ትችላላችሁ፣ ዘይቱን ከሌላችሁ ማለት ነው። እዚህ ጋር በማፍላት ጀመርኩኝ። እናንተ ማጥቆር ከሌላችሁ በቻችሁ ትችላላችሁ። እሺ ቪዲዮ ስታዩ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ አሪፍ ነገር እየሰራሁ ወደ እናንተ ማቀርብ ይሆናል ኢንሻአላህ። አበረታቱኝ፣ ሼር አድርጉ፣ አበረታቱኝ ኮቼሽ። ቪዲዮ ስታዩ ላይክ ማድረጋችሁን እንዳትረሱ። እሺ ኮቼ እንዴ አቦካን እንደምታዩት ማሻአላህ በጣም ነው የሚያምረው። ለሻይ ከሻይም ጋር ከእንትንም ጋር ይቀርባል፣ ከቡናም ጋር ይቀርባል። በጣም ነው የሚጣፍጠው፣ በጣም ነው የሚወዱት። ያው እንግዲህ አዳዲስ ነገር መሞከር እወዳለሁ። እንዱ ሊጣችን በጣም ማሻአላ በጣም ነው የሚያምረው። ለስላሳ ነው፣ በዛ ላይ ሊጡ እንደምታዩት። ከዛ እቃችን ላይ እናደርጋለን። እቃችን ደግሞ ያው ሊጡን ከማድረጋችን በፊት እንዳይጣበቅብን ትንሽ ዘይት እንቀባዋለን። እዚህ ጋር ባንድ እጄ ምንም አልተመቸኝም ነበር፣ እየቀረጽኩበት አልመች ብሎ ነበረ። ከዛ እንደዚህ እንሸፍነውና ቢያንስ ለ40 ደቂቃ እናሳርፈዋለን። ያው አየሩም ቀዝቃዛ ስለሆነ በዚህ ሰዓት። ከዛ እዚች ጋር ጅብን ኬሪ ያለኝ ቆራርጬ አዘጋጀው ጅብን ኬሪ። ሊጣችን ያው እንደምታዩት ማሻአላ ኩፍ ብሏል። ለስላሴውን ብቻ አይሁት። እዚህ ጋር ደግሞ ቴምር አለኝ። ያው በሁለቱም ስለሆነ የምንሰራው በቴምርና በጅብን እንደምታዩት ያው ቴምሩ ፍሬውን ማውጣት ያዘጋጅቸዋለሁ። ከዛ እንደዚህ ጭምቅ እያደረግን እያወጣን ዘይት ትንሽ ጓንታችንን እንቀባና ጭምቅ እያደረገን እናወጣለን። እንደዚህ ሳይዙ ደግሞ ትልቅ እንዳይሆንባችሁ እሺ፣ ወደ ዳቦነት ይቀየራል። ትልቅ ይሆንባችኋል ያው እንደዚህ ልቁፍ ስለሚል ማለት ነው። ከዛ ሁለቱንም እንደዚህ እናደርግና ማድበልበል እንጀምራለን ማለት ነው። እንደዚህ ማድበልበል እንጀምራለን። ከዛ በኋላ ክብ ካደረግነው ወደ ኸሊየት እናል ስለሚቀየርብን እንትን እናደርጓለን። እንደዚህ ጠፍጠፍ እናደርጓለን እንደዚህ ማለት ነው። በጣም ሳይሆን እንደዚህ በቃ ጠፍጠፍ ነገር እናደርጓለን። ያው መግቢያው ላይ አይታችሁታል እንዴት እንደሚያምር። እንደዛ ቅርጹ እንዲያምርላችሁ በዚህ መልኩ ነው መሆን ያለበት። እሺ እንደዚህ ጅብናችንና ቴምራችን እያደረግን ጠፍጠፍ እያደረግን እንደዚህ እንደምታዩት ማሻአላ ከለሩ በጣም ነው የሚያምረው። አንደኛ ነው። እርድ ደግሞ ስታረጉ እንዳታበዙ እሺ። ትንሽ በቃ ግማሽ ማንኪያ፣ በትንሹ ማንኪያ ግማሽ ማንኪያ ነው ማድረግ ያለባችሁ። ሳይዙ እናንተ እንደ ቤቱ ብዛት ነው መሆን ያለበት። መቀነስ መጨመር ትችላላችሁ። እዚህ ካፓትራይ ላይ ደግሞ ወረቀት ዝብዳ አድርግ ያለው እንዳይዝብን ማለት ነው። ከሌላችሁ ችግር የለም፣ ዘይት ቀቡት። ፓትራችሁን ችግር የለውም። እንዲህ እያድበለበልን ያው እንግዲህ እዚህ ላይ ደርሰናል። እንደምታዩት ይኸው እንደዚህ ጠፍጠፍ እያደረግን ቅርጽናት ይዘዋለን። በጣም ቀላል አሰራር ነው፣ ደግሞ ጊዜ አይፈጅም። እና የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ፣ አበረታቱኝ ውዶቼ። ቪዲዮ ስታዩ ደግሞ ላይክ አድርጉት እሺ። እዚህ ጋር እንትን ብለን ጨርሰናል። እዚህ ጋር ሀሊብ ሙበኸር እናደርጋለን ወይም ደግሞ ሬምቦ። ይሄ ከሌላችሁ ኖርማል ወተትን ማድረግ ትችላላችሁ። እንዲህ እንቀባዋለን ከላይ ወተቱን ማለት ነው። እንቀባበት ምክንያት ነው ምንድነው? ይሄ ጥቁር አዝሙድና ሲምሲሙን እንዲይዝልን ነው። እሺ ከዛ ሲምሲምና ጥቁር አዝሙድ እንዲ ከላይ እናደርግበታለን። ከዛ ፍሩን ውስጥ መጀመሪያ ከስር ብቻ ነው እሺ ምን ከፍተው ከስር ቢያንስ ለ10 ለ15 ደቂቃ ከስር ብቻ እንከፍቷለን። ያው አሁን በስሎ ወጣ ፍሩን ውስጥ አስገብቼው ማለት ነው። ከዛ በኋላ እቃ ማቅረቢያ እቃችን ላይ እናንተ እስከነስንየው ማቅረብ ትችላላችሁ። ማቅረቢያ ላይ ዳረደርኩት እንዴት እንደሚያምር ማሻአላ። ከስር ብቻ ተከፍቱትና ከዛ በኋላ
የስሩ ትንሽ ብድግ ብሎ ኩፍ በደንብ ሲል ብጥ ሲልላችሁ በደንብ ሲነፋላችሁ የላዩን ትከፍቱና ታቀሉታላችሁ እንደዚህ እስኪ በስልላችሁ ድረስ ማለት ነው። መጀመሪያ ግን ከስር ነው መከፈት ያለበት። ከዛ እዚህ ጋር እንደረደርና ደግሞ እንትን ማር አለኝ። ማር እዚህ ጋር ያለቀውን ነበር ያመጣሁት እኔ አልወጣም ብሎኝ አስቸግሮኝ ነበረ። ማር እዚህ ጋር ማር እናደርጋለን ከላይ ለማድረግ ማለት ነው ማር። ከዛ በኋላ ደግሞ ትንሽዬ ሰምን የቀለጠ ሰምን አለኝ እሱን እንዲህ እናቀላቅለውና እንቀባዋለን ማለት ነው። ከላይ እንደዚህ ቅብት እናደርገዋለን። በጣም ነው የወደዱት ሰዎች፣ በጣም ነበር የሚጣፍጠው። ሞክሩ። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።